ፋሚሊ ወላሂ አትሸወዱ እዚህ ፕላትፎርም ላይ ማለት ነው እስከ $16 የምትሰሩበት ምርጥ አፕሊኬሽን ነው። ምናልባት የማታውቁትም ካላችሁ እንዴት አድርጋችሁ አካውንት እንደምትከፍቱ የአፕሊኬሽን ሊንክም እዚህ ማየት ትችላላችሁ። አፕሊኬሽኑን ዝም ብላችሁ እንዳታወርዱት። የአፕሊኬሽን ሊንክም እዚህ ቪዲዮ ላይ እንዴት አድርጋችሁ እንደምታገኙት እዚህ ቪዲዮ ላይ በደንብ ማየት ይኖርባችኋል። ልክ ያልከፈታችሁ ካላችሁ ፓርት ዋንን እዩት፣ ወንዶች ደግሞ ፓርት ቱ ማየት ትችላላችሁ ማለት ነው። ስለዚህ እዚህ ፕላትፎርም ላይ መለወጥ የምትፈልጉ ይሄኛውን ቪዲዮ በደንብ ስታዩት ግልጽ ይሆንላችኋል። ያልጀመራችሁ ሴቶች ፓርት ዋን፣ ወንዶች ፓርት ቱ ማየት ትችላላችሁ ማለት ነው። አሁን ሴቶች እንዴት አድርጋችሁ ይህን ቪዲዮ ማየት ይኖርባችኋል ያልጀመራችሁ ማለት ነው። ግን የጀመራችሁ አሁን እንዴት አድርጋችሁ እንደምትሰሩ ይህን የፓርቲ እንዴት አድርጋችሁ ኮይን እንደመሰባሰቡ እዚህ ፕላትፎርም ላይ ብዙ ብር የምትሰሩበትን መንገድ አሁን አሳያችኋለሁ ማለት ነው። ያልጀመራችሁ ግን ይሄኛውን ቪዲዮ ሴቶች ይሄን ወንዶች ይሄኛው ማየት ትችላላችሁ ማለት ነው። ይመቻችሁ፣ እስከመጨረሻው ተከታተሉኝ። እሺ አሁን ስንጀምር እንዴት አድርጋችሁ እንደምትሰሩ ኮይን እንዴት አድርጋችሁ እንደምትሰበስቡ አሳያችኋለሁ ማለት ነው። አሁን ከዚህ በፊት በአሁኑ ቪዲዮ እንዳሳያችሁ ከዚህ አሁን ከመጀመሪያ በፊት እንዴት አድርጋችሁ እንደምትሰሩ ፓርት ዋን ቪዲዮ አለ ማለት ነው። እዚህ ቻናል ላይ ገብታችሁ ፓርት ዋን ማየት ትችላላችሁ ሴቶች ከሆናችሁ። ወንዶች ከሆናችሁ ደግሞ ፓርቱን እያያችሁ እንዴት አድርጋችሁ አካውንት እንደምትከፍቱ የአፕሊኬሽኑ ሊንክ እዛው ላይ ማግኘት ትችላላችሁ ማለት ነው። አሁን ደግሞ እንዴት አድርጋችሁ ሴቶች እዚህ ፕላትፎርም ላይ መስራት እንዴት እንደምትችሉ ላሳያችሁ። መጀመሪያ ፓርቲ የሚባል ነገር አለ። ፓርቲ አሁን እንዴት አድርጋችሁ እንደምትሰሩ ላሳያችሁ። መጀመሪያ እዚች ጋር ያን ቪዲዮ ካያችሁት በኋላ ፓርት ዋንን ሴቶች ካያችሁት በኋላ እዚች ጋር እኔም ፎሎ ታደርጉኛላችሁ ማለት ነው። እዛ ቪዲዮ ላይ ፎሎ እንዴት እንደሚደረግ የተለያዩ ቪዲዮዎች አሉ። እሱም በደንብ ይዩት ብቻ ፓርት ዋንን ማለት ነው። እሱ ግልጽ ስለሆነ አሁን እንዴት አድርጋችሁ እንደምትሰሩ ላሳያችሁ። መጀመሪያ ፎሎዊንግ ላይ ትገባላችሁ። ፎሎ ያደረጋቸው ሰዎች እዚህ ይቀመጣሉ። ስለዚህ እኔም ፎሎ ስላደረጋችሁኝ እዛ ቪዲዮ ላይ እሱን ቪዲዮ ማየት አለባችሁ። ስለዚህ አሁን እንዴት ተነኩታላችሁ ማለት ነው። ያን ቪዲዮ ካላያችሁት ገብታችሁ ማየት ትችላላችሁ። ግራ እንዳጋባችሁ ከዛ ቪዲዮ ስለሚቀጥል ነው። ያን ቪዲዮ ሳታዩ ይሄኛውን ቪዲዮ ያለው ብትሉ የሆነ የተለያየ ችግሮች ወይ ደግሞ ላይገባችሁ ይችላል። ያን ቪዲዮ ማየት ትችላላችሁ ማለት ነው። ፓርት ዋንን ሴቶች፣ ወንዶች ፓርት ቱ ማየት ትችላላችሁ ማለት ነው። አሁን እዚህ ፕላትፎርም ላይ ሴቶች ከመጡ አድርጋችሁ እንዴት አድርገው ነው ብዙ ወይ ደግሞ ነው እዚህ የሚል አሁን ብቻ አስረዳችኋለሁ ማለት ነው። ብቻ እዚህም ላይ ብዙ ሴቶች ብዙ በተን እነግራችኋለሁ። ግን ለኤክስቼንጅ ለማስጠቅማቸው ሁለት ቦክሶች ናቸው። አራትሏ ከአምስት ጀመረችው ወደ ሼር ቦክስ እቺኛው ቦክስ ተባሉ እኔ ነኝ ያስቀመጥኳት ማለት ነው። ለተባለው እቺኛው 18 ሰከንድ ያስቀመጥኳት ልክ ሳስቀምጥ ቀን ውስጥ 10 ነው በአስር ጊዜ ማታ 1 ሰዓት ያላት ካለ ውስጥ የምትወስዱት ኔትወርካችሁ አሪፍ ከሆነ ኔትወርካችሁ አሪፍ ካልሆነ ደግሞ ይሰጣችኋል። ደግሞ ለባላል እኔ ጋር ካለ ቦታ የዚህ ላይቭ ሰዎች ጋር እየሄዳችሁ ቦክስ ሰጣችሁ 40 ኔትወርካችሁ አሪፍ ከሆነ። ሌላኛው ደግሞ በር ላይ ያላችሁ መቀመጥ ያለባችሁ እነዚህ ማዎች ናቸው። ለምሳሌ በነካው ማውን በነካው ማለት ነው እርቃማችሁ ነው የምትቀመጡት። በነካው ድምጽ ይሰማ አንተ ወንበሩ ትቀመጣላችሁ። ለሁለት የተማማር የሚጠይቅ ይችላል። እዚህ ጋርም መውጣታችሁ ግን ይሄኛው ሁለቱንም ወስደኛው ወሳት ተቀመጥ ልክ 2 ሰዓት በኋላ እዚች ጋር ከሰራራት እንጥባለች ማለት ነው። ልክ ተቀምጣችሁ በኋላ ከአፕሊኬሽኑ መውጣት ትችላላችሁ። ለሙሉ ሳይሆን በዚች ጡና ሌላ ነገር መጠቀማችሁ ፓርቲያችሁን ይሰራላችኋል ማለት ነው። አሁን 2 ሰዓት እንጣችሁ በኋላ እንዴት እንደምትወስዱ ላሳያችሁ። ትንሽ ሎድ እስከምትጠብቁታላችሁ ማለት ነው። ነገር ሁለት ቦክሶቹ መውሰድ ይኖሩ ያቺ በግራ በኩል ያለችው አሁን 00 ብላለች። እሷን አሁን ላኪ ቦክስ ትባላለች። ሌሎች የተለያዩ ኮይኖችን ትሰበስባላችሁ። ይሄኛውን ለመውሰድ ወደ ኮይን ማላችሁ ትችላላችሁ። እቺኛው እንደ ደቂቃ 40 የሰጣችሁ አራት ላኪ ቦክስ ደግሞ ከሷ በጎን በኩል ያለችው ላኪ ቦክስ አለች። እሷ የሰበሰባችሁ በቀን ውስጥ እስከ 500 ኮይን ማግኘት ትችላላችሁ ማለት ነው። 500 ኮይን ካገኙ ከሰው ጋር ኤክስቼንጅ ስታደርጉ ከሰዎች ጋር ስትቀያየሩ የአሁኑ 2 ሰዓቱን ፓርቲ ታደርጋላችሁ ማለት ነው። እዛው ላይ ተቀምጣ 14 ነጥብ ከዛሬ ወርድ ላይ ገብታችሁት እንዴት አድርገው ያቻውን ፊት እንደነገሩ ፓርቲያችሁን ከሰራ ልኩላችሁ በኋላ ቀጥታ ሪሲቭ ላይ ወደ ከሰው ኤክስቼንጅ ወይ ደግሞ መቀየር አለባችሁ። ደግሞ አሁን ያሳያችኋለሁ። እቺኛው ወርድ
እንደምትወስዱ ቦታውን ላሳያችሁ። ልክ እንዲህ ከመጣ እዚች ጋር ይላል። ይሄኛው ላይቭ ሰርታችሁ ነው የምትወስዱት 1000 ፖይንት ማለት ነው። አዳዲስ ከሆናችሁ ልክ አንድ ሳምንት ሳይሞላችሁ በፊት መስራት ይኖርባችኋል። እሱ ደግሞ 10 ሺህ ፖይንት ነው የሚሰጣችሁ በ2 ሰዓት ማለት ነው። ስለዚህ እሱን ቪዲዮ ያላያችሁ ፓርት 1 እንደነገርኳችሁ እሱን ይዩት። ያልጀመራችሁ እሱን ማየት ትችላላችሁ። እና እዚህ ጋር ከመጣችሁ በኋላ ፓርቲ ያሁኑን ወንበር ላይ ከተቀመጣችሁ እንደምታዩት 8 በአንድ ሰዓት 800 ፖይንት በአንድ ሰዓት ክሮን ሲት ይላል። ክሮን ማለት በወርቃማ ወንበር ማለት ነው። በሱ 2 ሰዓት ትቀመጣላችሁ። 600 ይሰጣችኋል ማለት ነው። 1600 የሚሰጣችሁ መች ነው? እንደምታዩት እዚች ጋር የጊፍት ምልክት አለች። እሷን ልንካትና እንዲመጣላቸው እንደምታዩት እኔ አሁን ምንም ኮይን የለኝም። ስለዚህ እናንተ ምንድነው የምታደርጉት? እሺ እንደዚህ ትነኩና እዚች ጋር ጊፍት ላይ ትገባላችሁ። ከዛችኛዋን ትነኩና አይስክሪም የምትለዋን እችኛዋን ሴንድ ትላላችሁ ማለት ነው። ከሰው ጋር ነው የምትቀያየሩት። እኔ ሁሌ ከ1 ሰዓት እስከ 3 ሰዓት ማታ ማታ ማለት ነው። በዛ ሰዓት የመጣችሁ ኤክስቼንጅ ያደረጋችሁ የተለያዩ ጥያቄም ካላችሁ እዛ መጠየቅ ትችላላችሁ። ይሄኛውን አይስክሪም የሚለውን ለአንድ ሰው እንቀየር ምናምን ብላችሁ ነው እንጂ ዝም ብላችሁ አይደለም የምትልኩት። አሁን ለምሳሌ ከእኔ ጋር መቀየር ብትፈልጉ ማታ መታችሁ መቀየር ትችላላችሁ። ከ1 ሰዓት እስከ 3 ሰዓት መታችሁ ትቀይሩኛላችሁ። ከዛ የአሁኑን የፓርቲውን 1600 ይሰጣችኋል ማለት ነው። እዚች ጋር አንዴ ሰንድ ብላችሁ ካላችሁ ኮይን 500 ይቆርጥና የፓርቲያችሁን 1600ም ትወስዳላችሁ። እንደነገርኳችሁ ይችኛዋን አሁን ለምሳሌ ላኪ ቦክስ ትባላለች። እችን ላኪ ቦክስ አሁን ለምሳሌ ኦፕን ዘ ቦክስ የሚለው 10 ኮይን ይሰጠኛል። እኔ ጋር አሁን አያችዋ አንድ 2 ቦክስ ነበሩ። አንዷ ቦክስ ጠፋች። ምክንያቱ ምንድነው? እኔ በሌላ አካውንቴ ነው ማስቀምጣት። ሌላ ሰው ሲያስቀምጠው ነው ወይ ደግሞ እዚህ የዚህኛው ፓርቲ ወይ ደግሞ ላይቭ ባለቤት እኔ ስለሆንኩኝ እዚህ ዋናው ሰውዬ ነው የሚያስቀምጠው ማለት ነው። ላኪ ቦክስ ካላስቀመጠው ይጠፋል። ስለዚህ የምትወስዱት መች ነው? ላኪ ቦክስ እኔ ጋር ከሌለ የተለያዩ ሰዎች ጋር እየሄዳችሁ ብዙ ኮይኖችን እየሰበሰባችሁ እንዳሁኑ 500 ኮይን ኤክስቼንጅ አድርጋችሁ 1600ን ትወስዳላችሁ ማለት ነው። ብቻ ይሄኛው አይደለም ዋናው ስራ፣ ሌላው ስራም አለው። አያቸው ኔትወርክ አሪፍ ስላልሆነ ነው 5 ኮይን የሰጠኝ ማለት ነው። ስለዚህ እንዲህ እያደረጋችሁ ትወስዳላችሁ ማለት ነው። እንደነገርኳችሁ ማታ ከ1 ሰዓት እስከ 3 ሰዓት አለው። በዛ ሰዓት የመጣችሁ ስለዚህ ፕላትፎርም የተለያዩ ብቻ የአሁኑን ነገርኳችሁ እንጂ የአሁኑ እንዲህ ሌቭል ለማሳደግ ምናምን የሚጠቅማችሁ። ዋናው ግን እዚህ ፕላትፎርም ላይ የምትሰሩት ሴቶች ሰዎችን እየመዘገባችሁ ሰዎችን እያስረዳችሁ ጊፍተሮች ናቸው ሴቶች ማለት ነው። ሴቶችን የተለያየ ታለንት ካላችሁ ለምሳሌ ጌመር መሆን ትችላላችሁ። ታለንት ካላችሁ ሰዎችን በማዝናናት ሰዎች ጊፍት እየሰጧቸው በዛ መስራት ትችላላችሁ። ብቻ ብዙ አይነት አለ። በኢንቫይት ደግሞ ምናልባት ካላወቃችሁ እስከ $16 ነው የምታገኙት። ስለዚህ ሁላችሁም መጀመር ይኖርባችኋል። በአሁኑ መልኩ የፓርቲያችሁን መስራት ትችላላችሁ። ላይቫችሁን ደግሞ እንዴት አድርጋችሁ እንደምትሰሩ ከዚህ በፊት የሰራሁት ቪዲዮ አለ። እሱን ማየት ትችላላችሁ ማለት ነው። ፓርት 1ን ያልጀመራችሁ እሱን ማየት ትችላላችሁ። ፓርት 1 እንዴት አድርጋችሁ አካውንት እንደምትከፍቱ እሱን ቪዲዮ በደንብ ማየት ትችላላችሁ። አፕሊኬሽኑ እንዴት እንደምታገኙም እሱ ቪዲዮ ላይ አለ። ወንዶች ከሆናችሁ ደግሞ ፓርት 2 ማየት ትችላላችሁ ማለት ነው። ይመቻችሁ። ማታ ከ1 ሰዓት እስከ 3 ሰዓት የመጣችሁ መማር ትችላላችሁ። እዚህ ፕላትፎርም ላይ መለወጥ የምትፈልጉ ፍላጎትና ትዕግስት ብቻ ይኖራችሁ እዚህ ፕላትፎርም ላይ የማትለወጡበት ምንም ምክንያት የለም። ብቻ እናንተ ጠንክራችሁ መስራት ነው የሚጠበቅባችሁ። ስለዚህ ሁላችሁ መጀመር ይኖርባችኋል። ያልገባችሁ ጥያቄ ካለ በቴሌግራም ይሁን በዚህ አፕሊኬሽን ላይ የመጣችሁ እንደነገርኳችሁ ከ1 ሰዓት እስከ 3 ሰዓት የመጣችሁ መጠየቅ ትችላላችሁ። እንደገና በቴሌግራም ደግሞ በ0989419131 ላይ ያልገባችሁን ጥያቄ በማንኛውም ሰዓት መጠየቅ ትችላላችሁ ማለት ነው። ይመቻችሁ።